ዩቲዩበር ሩታ ከዩቲዩብ በአንድ ሰዓት ብቻ ስንት ብር ታገኛለች? ስነግራችሁ በጣም ትገረማላችሁ። በኢትዮጵያ የዩቲዩብ መንደር ስሟ ሲነሳ ብዙዎቻችን የሚያነጋግሩ ስራዎቿ ደግሞ በሚሊዮኖች የሚቆጠሩ ሰዎችን ልብ የገዛች ዩቲዩበር ሩታ ብዙዎቻችሁ ስራዎቿን ትወዳላችሁ፣ ትከታተላላችሁ። ግን ቆም ብላችሁ አስባችሁ ታውቃላችሁ? ይህ ሁሉ ድካም፣ ይህ ሁሉ ዝግጅት እና ቪዲዮ በገንዘብ ሲተመን ምን ያህል ይሆናል ብላችሁ አስባችሁ ታውቃላችሁ? ሩታ በአንድ ሰዓት ብቻ ስንት ታገኛለች? ዩቲዩብ ላይ መስራት በእርግጥ ያዋጣል ወይስ ድካም ብቻ ነው? ዛሬ የብዙዎቻችሁን ጥያቄ የሚመልስ አስገራሚ መረጃ ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ የገቢ መጠን ጭንቅላታችሁን ሊያስይዛችሁ ይችላል። ወደ ቁጥሮቹ ከመግባታችን በፊት ሩታ እንዴት እዚህ ደረጃ ላይ ደረሰች የሚለውን ማየት አስፈላጊ ነው። ዩቲዩብ ዝም ብሎ ቪዲዮ በመጫን ብቻ የሚከፍል ቦታ አይደለም። የተመልካቾችን ፍላጎት ያገናዘበ ይዘቶችን እነዚህ ነገሮች ናቸው ዛሬ ለምትሰበስበው ከፍተኛ የእይታ ብዛት ምክንያት የሆኑት። አሁን ወደ ዋናው ጥያቄ እንምጣ። ዩቲዩብ እንዴት ነው የሚከፍለው? ብዙ ሰው ቪው ስለምታገኝ ብቻ ሚሊዮነር የሚኮን ይመስለዋል። ነገር ግን ነገሩ እንደዛ ቀላል አይደለም። ማስታወቂያ እንዲነገርላቸው የሚፈልጉ ሰዎች ለ1000 እይታ የሚከፍሉት ክፍያ ላይ ተመስርቶ ነው። ተመልካቹ ቪዲዮ ላይ ቆየበት ጊዜ ሩታ ያላት ተከታታዮች ብዛት እና የቪዲዮቿ መሳጭነት ክፍያዋን ከሌሎች ከፍ እንዲል ያደርጋል። በሰዓት የምታገኘው ገቢ የሚሰላ ቪዲዮቿ በዓለም ዙሪያ በሚታዩት መጠን ነው። እሺ አሁን ጉጉታችሁን ላርካው። በሰዓት ደግሞ ወደ 500 ብር ታገኛለች ማለት ነው። እሷ ተኝታ ቢሆንም ዩቲዩብ ይቆጥርላታል ማለት ነው። እኔ ያልኳችሁ በሰዓት ብቻ 500 ብር ታገኛለች ነው። አስባችሁታል? በወር ይህ ቁጥር ለአንዳንዶቹ ማመን የሚከብድ ሊሆን ይችላል። ነገር ግን ለተከታታይ ስራ እና ለፈጠራ የሚሰጥ ተገቢ ዋጋ ነው። ታዲያ ዩቲዩብ ያዋጣል? መልሱ አዎ፣ በትክክል ለሚሰራው ሰው በጣም ያዋጣል። ሩታ የዚህ ይሃው ምስክር ናት። እናንተስ ምን ታስባላችሁ? በወር ደግሞ ከ350 ሺህ ብር በላይ ትሰራለች። ሩታ ለምትሰራው ስራ ከዚህ በላይ ይገባሻል ሩታ እያላችሁ በኮሜንት መስጫው ላይ ሐሳባችሁን አስፍሩልን። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለሌሎች እንዲደርስ ደግሞ ሼር አድርጉት። በቀጣይ የየትኛውን ዩቲዩበር ገቢ እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ ስሙን አስቀምጡልኝ። ለዚህ ቤተሰብ አዲስ ከሆናችሁም ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።